በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንኳን ለጌታችንና ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ትንሣኤ በሰላም በጤና አደረሳችሁ። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። 1000 ዓመት አሰረው በሚል ርዕስ ነው የምንማረው። በራእየ ዮሐንስ ምዕራፍ 20 ላይ ስለ ሰይጣን መታሰር የሚናገር የመጽሐፍ ቅዱስ ቃል እናገኛለን። ርዕሱን የወሰድነው ከዚያ በመነሳት ነው። በመግቢያ ላይ እንደተናገርኩት ክርስቶስ ተንሥአ እሙታን፣ ኢየሱስ ክርስቶስ ከሙታን ተለይቶ ተነሳ፣ ሞትን ድል አድርጎ ተነሳ። በዐቢይ ኃይል ወሥልጣን፣ በታላቅ ኃይልና ስልጣን፣ በራሱ ስልጣን በራሱ ችሎታ ሞትን ድል አድርጎ ተነሳ። በዐቢይ ኃይል ወሥልጣን አሰሮ ለሰይጣን የሚል ኃይለ ቃል ደግሞ እናገኛለን። ሰይጣንን አሰረው ማለት ነው። የርዕሳችን ኃይለ ቃል ከዚህ ጋር ይገናኛል። ሰይጣንን አሰሮ፣ አሰሮ ለሰይጣን አግዓዞ ለአዳም። ሰይጣንን አስሮ በሰይጣን ታስሮ በግዞት ይኖር የነበረን አዳምን ደግሞ ነፃ አወጣው። አግዓዞ ለአዳም ሰላም ኮነ ፍስሐ ወሰላም እምይእዜሰ ኮነ ፍስሐ ወሰላም። እንግዲህ ሰይጣን ከታሰረ ዘንድ አዳምም ከሰይጣን እስረኛነት ነፃ ከወጣ በኋላ ክርስቶስ አምላካችን የሰውን ልጅ የፈጠረውን ታርቆ በመካከል የነበረውን የጠብ ግድግዳ አፍርሶ ከዚያ በኋላ ሰላም፣ እርቅ፣ ደስታ ሆነ፣ ሰፈነ ነው የሚለን። እንግዲህ ሰይጣን ከሁሉ አስቀድሞ መታሰር ያለበት ነው። ያ ካልሆነ በስተቀር ስለሌላ ተያያዥ በረከቶች፣ ሀብታት፣ ጸጋ እግዚአብሔር ለመናገር አንችልም በእውነቱ። እና ቀዳማዊውን አዳም ሰይጣን በጉህሉት በተንኮል ማለት ነው ክፉ ምክር መክሮ ለሞት እንዲገዛ አድርጎታል። እና ሰይጣን አዳምን ሔዋንን አታለለ። ሕግ እግዚአብሔር አስፈረሳቸው። እግዚአብሔር የሰጣቸውን ማስጠንቀቂያ አልሰሙምና ከእግዚአብሔር ሕግ ወጡ። በዚያ ምክንያት ይህን ዕፅ ብትበላ ሞትን ትሞታለህ ብሎ እግዚአብሔር የፈረደባቸውን ያስጠነቀቃቸውን ማስጠንቀቂያ አጽንቶ ሞት ፈርዶ ከገነት አባረራቸው። ወጡ አዳምና ሔዋን። የዚያን ጊዜ ሐዘን አለ፣ የዚያን ጊዜ ኀፍረት አለ፣ የዚያን ጊዜ ጉስቁልና፣ ድካም፣ ስቃይ፣ መከራ አለ፣ መታመም አለ፣ ማርጀት፣ ማፍጀት አለ። ከዚያ በኋላ በመጨረሻ ደግሞ መሞት አለ። መሞት ብቻ አይደለም፣ ወደ መቃብር መውረድ፣ መፍረስ፣ መበስበስም አለ። በአካለ ነፍስ ደግሞ ነፍስ ከስጋ ስትለይ ስጋ ወደ መቃብር እንደመውረዱ ነፍስ ደግሞ ወደ ሲኦል ትወርዳለች። የሰይጣን ግዛት በሆነ በሲኦል እንደገና ደግሞ በእግረ አጋንንት እየተጠቀጠቀች እየተረገጠች የምትኖር ሆነች ማለት ነው።
እንግዲህ አምላካችን እግዚአብሔር ለአዳም በገባለት ቃል ኪዳን መሰረት ማለት ነው አዳምን ለማዳን አዳም ንስሐ ስለገባ አምላካችን ቃል ኪዳን ገብቶለት ነበር። ንስሐውን ተቀብሎ ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድናለሁ ብሎ ቃል ኪዳን ገብቶለት ነበር። ስለዚህ አዳምን ለማዳን ከ5500 ዘመን በኋላ ከመይታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ እና ወደ ዓለም ገባ። ሐዋርያው ቅዱስ ጳውሎስ የአምላክን ከሰማይ ሰማያት መውረድ ሰው መሆን ወደ ዓለም መግባት ይለዋል። ወደ ዓለም መግባት በኩሩን ወደ ዓለም ሲያገባ ይላል ዕብራውያን ምዕራፍ 1 ላይ። ስለዚህ አብ ልጁን ሲልክ ማለት ነው በኩሩን ወደ ዓለም ሲያገባ ማለት እና ኢየሱስ ክርስቶስ ወደ ምድር መጣ። ወደ ምድር ሲመጣ ሰይጣን ሳያቅ ከተለመደ መንገድ ውጭ በህቱም ድንግልና እንበለ ዘራ ብእሲ አምላክ ሰው ሆነ። መንገድ ተቀይሯል። ሰይጣን በጽንስ እየተቆራኘ የሰው ልጆችን ሁሉ እየተቆጣጠረ ይኖርበት የነበረ መንገድ ተዘጋበት። ስለ ኢየሱስ ክርስቶስ ዕውቀት ሳይኖረው ነው አምላካችን ኢየሱስ ክርስቶስ ሰው የሆነው። ስለዚህ የመጀመሪያውን ማሰሪያ በጠሰበት፣ የዲያብሎስን ማለት ነው። ዲያብሎስ የሰው ልጆችን በየመንገዳቸው መሰናክል አስቀምጦ ማሰሪያ አበጅቶ ተብትቦ አስሯቸው ይኖር ነበር። መንገድ ቀይሮ ቁራኝነትን አጠፋ ማለት ነው አምላካችን። እና የሰይጣን አንዱ ማሰሪያው ገመዱ መውጊያው የታወቀ ነው። እነዚህ ተዘርዝረዋል። የሰይጣን ማሰሪያ ኃጢአት ነው። ሰውን በኃጢአት ያስራል፣ በሞት ይወጋል እና የሰው ልጆችን ይገድላቸዋል ማለት ነው። እና የሱ ቦታዎች ርስቶቹ መቃብር፣ ሲኦል የመሳሰሉ ናቸው። አሁን ልክ ውድ ዕቃ እንደጠፋበት ሰው እና ብጥር አድርጎ መብራት አብርቶ ቤት ጠርጎ ዕቃ አነሳስቶ ንብረቱን እንደሚፈልግ ሰው አምላካችን መጀመሪያ ወደ ምድር መጣ። ለምን? ሰው ወደ ምድር ነው የተጣለው የወደቀው። መጣ፣ ገባ። ከዚያ በኋላ አሁንም ኃይለኛው መታሰር አለበት። ደግሞ እንደዚህ ሲሆን ወደ ኃይለኛው ቤት ሲገባ ደግሞ ኃይለኛው መታሰር አለበት። እንዲሁ አይደለም። ይህም በወንጌል ተጽፏል። በማቴዎስ ወንጌል ምዕራፍ 12 ላይ አጋንንትን አወጣ አምላካችን ኢየሱስ ክርስቶስ። በሰዎች አድሮ የነበሩትን አጋንንትን ሲያስወጣቸው ይሄስ በአጋንንት አለቃ አጋንንትን ያወጣል አሉ ማለት ነው። ሎቱ ስብሐት ክብር ይግባውና ሰደቡት ማለት ነው። ከዛ የንግግራቸውን ስህተት ዋና ዋናውን አንስቶ መልስ ሰጣቸው። በአጋንንት አለቃ አጋንንትን እያወጣው አይደለም። አጋንንት በሰው አድረው ይኖራሉ። ከሰው እያስወጣቸው፣ እያባረርኳቸው፣ እያሳደድኳቸው ነው። እንዲህ ከሆነ እየተጣላዋቸው ነው። እንዴት ስምም እንሆናለን? ከአጋንንት ጋር በመስማማት የሚደረግ ጉዳይ አይደለም። ሰው እየተባረረ እየተሰደደ ተመልከቱ። ከአሳዳጁ ጋራ በሰላም አይኖርም፣ አይስማማም። እና እኔ እንደዚያ እያሳደድኳቸው ከእኔ ጋር ሊስማሙ በምንም መልኩ አይችሉም። እንደዚያ የምታስቡ ከሆነ አጋንንት የሚያወጧቸው ከሆነ አለ እርስ በርሳቸው ተለያዩ ማለት ነው። እርስ በርሷ የምትለያዩ መንግስት ደግሞ ምን አታደርግም ማለት አትጸናም። ስለዚህ ይሄ በአጋንንት አለቃ የምትሉት ነገር ትክክል አይደለም አላቸው። አጋንንትን የማወጣው አለቃቸውን አስቀድሜ ስላሰርኩ ነው። አጋንንት መናፍስት
ለመናፍስት ጌታ ይገዛሉ። መጽሐፍ ቅዱስ እንደሚናገረው ቅዱሳን መላእክት ፍጥረታት ሁሉ ለእግዚአብሔር ይገዛሉ። ሰራዊተ አጋንንትም ለአለቃቸው ለሰይጣን ተገዦች ናቸው። እኔ መጀመሪያ አለቃቸውን አስሬዋለሁ አለ። ተመልከቱ፣ አስሬዋለሁ። ስለዚህ አጋንንትን አባረራለሁ፣ አስወጣለሁ፣ እንደፈቀድኩ አደርጋለሁ፣ አዝባቸዋለሁ በማለት ቁልጭ ያለ ነገር አምላካችን ኢየሱስ ክርስቶስ ተናገረ ማለት ነው። የኃይሉንም መጠን ከዚያ ገለጠው። አጋንንትን ማውጣትን ቁም ነገር አድርጋችሁት ነው አለ። ከዚያ ይልቅ እነሱም እኮ አጋንንትን በአጋንንት ያወጣል አይደለም ያሉት፣ አጋንንትን በአጋንንት አለቃ ያወጣል አሉ። የሚሰራው ስራ በአጋንንት ብቻ የሚሰራ ሳይሆን ከዚያ ከፍ ባለ ኃይል የሚሰራ ስራ እንደሆነ የኃይሉን ነገር በመንቀፍ በስድብ መንገድም ቢሆን ገልጠውታል። የችሎታውን ያደረገውን ነገር ድንቅነት ማለት ነው። እና ስለዚህ እንዲህ አድርገው እነሱ ተናገሩ፣ ግን ለስድብ ነው የተጠቀሙበት፣ ለመንቀፍ ነው የተጠቀሙበት። እሱ ግን በዚያ በግልባጭ ዋናውን አለቃቸውን ያጋንንትን አስሬዋለዋል። ስለዚህ አሁን እኔ ምን አለኛል? ስልጣን አለኛል፣ ስልጣን አለኛል። እና በዚህ መንገድ ነው ስራዬን እየሰራው ያለውት አለና በረከሱ መናፍስት ላይ ያለውን ስልጣን በሚገባ ገለጸ። ከዚያ በምሳሌ ያመጣው ሰው አለ ወደ ኃያል ሰው ቤት ገብቶ ያን ኃያሉን ሳያስረው እንዴት አድርጎ ነው ከቤቱ ያለውን የሚበዘብዘው የሚወስድበት የሚቀማው አለ። ስለዚህ ባታውቁ ነው እንጂ ሰይጣን ታስሮላችኋል አላቸው። ሰይጣን እኮ ታስሯል አለ። ተመልከቱ። እና በጣም ያስደንቃል አነጋገሩ። ሰይጣንን መቼ ያሰረው? በመዋዕለ ሥጋዌው ገና በማስተማሩ ዘመን ሰይጣን አስቀድሞ የቁራኝነት ማሰሪያውን የሰይጣንን ኃይሉን አድክሟል። እንበለ ዘር ተወልደዋል ብለናል። ከዚያ በኋላ ደግሞ በሶስቱ አርእስተ ኃጣውእ ሰይጣን በሶስት መንገድ በፈተነው ጊዜ ድል ሲነሳው ተሸንፎ ከፊቱ አፍሮ ተባሯል ሰይጣን። ስለዚህ አሁን ልክ እንደ ተጠቃ ጦር ሆኗል ማለት ተበታትኗል፣ ኃይሉ ደክሟል ማለት መሳሪያውን አጥቷል፣ ጨርሷል ማለት ትጥቁን ፈቷል ማለት ሰይጣን። ስለዚህ አምላካችን ኢየሱስ ክርስቶስ ይሄን አደረገ። እንግዲህ በማስተማር ዘመኑ ራሱ እንዴት አድርጎ በአጋንንት ላይ ኃይል እንዳደረገ ያስገነዝበናል ማለት ነው። እና እንደዚያ አድርጎ አሰረው ወደ ኃይለኛው ቤት። ኃይለኛው የሚለው ይላል ቅዱስ ዮሐንስ አፈወርቅ የተፈጥሮን ኃያልነት አይደለም። እና የሰው ልጆች ብዙ ሰፊ ቦታ ለሰይጣን ሰጥተውት ስለነበረ ኃይል አግኝቶ ነበረ ይላል። እና ታዲያ እንዲህ አድርጎ አጋንንትን በመዋዕለ ሥጋዌው ሲያባርር ቤቱን ሲያጸዳ ነበረ። አሁን የመጨረሻው እስራቱን ለማምጣት ነው። ይህም ሁሉ መንደርደሪያ ማለት ነው። ሰይጣን ኃይሉ እየደከመ መጣና በመጨረሻ ይህን ኃይለኛውን ጥብቅ አድርጎ ያሰረው መቼ ነው? በስቅለቱ በሞቱን በመስቀል ላይ ተሰቀለ። አምላካችን ስለኛ በችንካር ተቸንክሮ ተሰቀለ። ከዚያ በኋላ አምላኬ አምላኬ ስለምን ተውከኝ እያለ በመስቀል ላይ ተጠማው እያለ ተናገረ። ሰይጣን ሰው ሲሆን ግራ ተጋብቶ ስለነበረ ስግው ቃል መሆኑን ለማወቅ ሳይችል ስለቀረ ማለት ነው። በመንገዱ ሁሉ ወደ ኢየሱስ ክርስቶስ በቀረበ ጊዜ እያመነታ እየተጠራጠረ ነበር። እንደው እንደ ሩቅ ብእሲ እንዳያየው የኃይል ስራ ያደርግበታል፣ ታላላቅ ድንቆችን ያደርግበታል ማለት ነው። ከአቅም በላይ ከአይምሮ በላይ የሆኑ ነገሮችን ያደርግበታል። እና ከዚያ በኋላ ደግሞ አሁን እንዳየነው በመስቀልም ተሰቅሎ አምላኬ አምላኬ ለምን ተውከኝ እንዳለ ሲተኛ ሲያንቀላፋ ሲርበው ሲጠማው መንገድ ሂዶ ሲደክመው ደግሞ ያየዋል። ተመልከቱ። ከዚህ የተነሳ ሰይጣን ግራ ሲጋባ
ቆይቷል ለማለት ነው። እና ቀርቦም ሲፈትነው በጾሙ ወራት የእግዚአብሔር ልጅ ከሆንክ እያለ ጥርጥር ባለበት ቃል ነበረ ሲፈትነው ምናየው። አሁን በመስቀል ላይ ሆኖ አምላኬ አምላኬ ለምን ተውከኝ ባለ ጊዜ ይህች ቃል እንደ ወጥመድ ናት። አምላኬ አምላኬ ይላል፣ ይህማ የላሜህ ልጅ የአውራዬ ወላጅ ነው እና ሩቅ ርዕሲ ነው፣ እንዲያው ፈራሁት እንጂ እንደዚያ ከሆነማ ሰው ሲሞት ስልጣን አለኝ ነፍሱን ከስጋ ለመለየት እችላለሁ ብሎ እንዳለመደ ይላል መጽሐፍ። እና ነፍሱን ከስጋው ለመለየት ሲመጣ ከብርሃነ መለኮቱ እንደ እሳት ፍንጣሪ ብልጭ ቢያደርግበት ሰይጣን አይኑ እስኪጠፋ ድረስ ተመልከቱ፣ የብርሃን ብዛት ያሳውራል እና በብርሃኑ አኦሮ ለጽልመት እና ጨለማ የተባለ ሰይጣንን አሳወረው ማለት ቀባጠረ። ማን ነው እኔ ፍጡር መስሎኝ ለካ ፈጣሪ ኖሯል፣ ምድራዊ መስሎኝ ሰማያዊ ኖሯል፣ ለካ ሰማያዊ ነው እሱ አለ እና ከዚያ በኋላ ጨነቀው፣ የሞት ላብ አላበው። በእሳት ዛንጅር ተይዞ ታስሮ በእሳት አለንጋ የተገረፈ በነፋስ ተወጥሮ ሰይጣን ቀባጠረ። ነፍሳትን በሲኦል አግዞ የነበረውን በሙሉ ስለታሰረ ማለት ነው ወደ ኃይለኛው ቤት ገብቶ ኃይለኛውን ሳያስሩ ያለውን መበዝበዝ እንዴት ይሆናል እንዳለ መጀመሪያ ካሰረው በኋላ ከዚያ በኋላ ወደ ሲኦል ወርዶ ነፍሳትን በሙሉ ማርኮ አመጣ። ወደ መቃብር ወርዶ በመቃብር ፈርሶ በስብሶ መቅረትን አስወገደልን ማለት ነው። ሙስና መቃብርን አጠፋልን እና እንዲህ አድርጎ ኃይለኛውን አሰረው። እንግዲህ 50 ቀን ሙሉ አሰሮ ለሰይጣን ስለምንል ሚስጥሩ ሐሳቡ እንዲገባል ጌታችን መድኃኒታችን ኢየሱስ ክርስቶስ እንዴት አድርጎ በአምላካዊ ጥበቡ በሰይጣን ላይ እንደተራቀቀበትና እንዳሰረው እንዳደከመው ሰይጣን እንደታሰረ ከዚህ የተነሳ የራእይ መጽሐፍ ላይ ደግሞ ለሺህ ዘመን ይላል የሚለው ዓመተ ምሕረትን ነው። ዓመተ ምሕረት ከዚያ በኋላ ጥቂት ጊዜ ደግሞ ይፈታ ዘንድ አለው ይላል እና ዘመናችን ሳይሆን አይቀርም ይሄ እንደ እውነቱ ለመናገር። ምክንያቱም ታሰረ ማለት መብት፣ ስልጣን፣ እድል አጣ ማለት ነው። ተፈታም ማለት ደግሞ ያንኑ መልሶ አገኘ ማለት ነው። ስለዚህ አምላክ ሰው በሆነበት ዘመን የሰው ልጆች በርትተዋል። ገና ሲወለድ ነው ሰው መነቃቃት የጀመረው፣ ገና አምላካችን ሲወለድ ጀምሮ ማለት ነው። ስለዚህ በሞቱ ደግሞ ሰይጣን ሙሉ ለሙሉ ድል ሆነ። ከዚያ የተነሳ ሰይጣን በሰው ልጆች ላይ መብት አጣ፣ ስልጣን አጣ። ይሄ ሆነ እና ግን ዘመን እየገፋ ሲመጣ ደግሞ ወደ ህልቀተ ዓለም ወደ ዓለም መጨረሻ ደግሞ ሲኬድ የሰው ልጆች ከሃይማኖት እየተባረዱ እየቀዘቀዙ ምግባረ ኃጢአት እያበዙ ሲመጡ ደግሞ ሰይጣን የበለጠ በሰው ልጆች ላይ እድል እያገኘ ሲመጣ ራሱ ምን ሆነ ይባላል? ተፈታ ይባላል እንጂ በል እንግዲያውስ ብሎ እግዚአብሔር ፈቶ እየለቀቀው አይደለም። የሰው ልጆች ጽድቅ ሲሰሩ ሰይጣን ታሰረ ይባላል። ጸጋ ኃይል ሲያገኙ፣ የሰው ልጆች ደግሞ በኃጢአት ሲዝሉ ሲደክሙ ሰይጣን የበለጠ እድል ያገኛልና በሕይወታቸው ሰይጣን ተፈታ ይባላል። ስለዚህ ወደ መጨረሻው ደግሞ ለጥቂት ጊዜ ይፈታል የሚለውን የራእይ መጽሐፍ ሐሳብ መርሳት የለብንም። ግን እግዚአብሔር አምላካችን ስለኛ ሰይጣንን ምን አድርጎልናል? አስሮልናል። የተሰጠንን የጸጋ ብዛት ያሳያል። የሰይጣንን ድል መነሳት ያሳያል። ስለዚህ የተጠቃውን የተሸነፈውን ሰይጣንን ነው እኛ ድል እንድናደርግ እንድንረግጥ እና እባቡን ጊንጡን እንደገና ሌላውን የሚያስፈራ ሁሉ ኃይል ያለው ሰው በወጥመድ በምን ይዞ አስፈራም። በቃ መርዙም
ረክሷል፣ ኃይሉም ደክሟል፣ እንካ ንካው ዳሰው እያሉ የሕፃን ልጅ መጫወቻ ማድረግ እንደሚቻል ማለት ነው። ሰይጣንን እንደዚህ አድርጎ ቀጥቅጦልናል። ለዚያ ነው ሰይጣን እንደ መብረቅ ከሰማይ ሲወድቅ አየው፣ እባቡም ጊንጡን ትረግጡ ዘንድ ስልጣንን ሰጠዋችሁ ብሎ አምላካችን የተናገረው እና የሞተው አምላካችን ሰይጣንን ለማሰር ነው፣ እኛን ከማይሰራ ኃጢአት ለመፍታት ነው። በሆሳዕና እኮ አህዮቹን ፍቱና ምን አድርጓቸዋል? አምጧቸዋል። ምዕመናንን ያሳያሉ። አህዮቹ ተፈተው ወደ እርሱ ቀረቡ። ሰይጣንን እሳ ምን አደረገው? አሰረው። ተመልከቱ እና ኃያል ሆሳዕና የሐሰብ ድዕሪተ ሆሳዕና መድኃኒት ክርስቶስ ኃያሉ ኢየሱስ ክርስቶስ ወደ ኋላ ያስራል ማለት ነው እና ስለዚህ ሰይጣንን እንደዚህ አድርጎ የግርግሪት አስሮ የኋላ አስሮ አሸንፎልናል እና ከዚህ የተነሳ እንግዲህ ሰይጣን ከታሰረ ሰላም የማይሆንበት ምን ምክንያት አለ? የታሰረው ሰይጣን ነው፣ አጥፊ ነው፣ የሚያጋጭ የሚያናክስ የሚያባላ ነው እና ስለዚህ ሰይጣን ሲታሰር ሰላም የሚመጣ መሆኑን ደስታ ፍሳ የሚያሳዝን ሰይጣን ነው፣ የሚያስደስት መንፈስ ቅዱስ ነው። ከዚህ የተነሳ ሰይጣንን አሰረው ስንል ምን ማለታችን እንደሆነ በአጭሩ ግልጽ ለማድረግ ያህልና እንደዚሁ በዚሁ አጋጣሚ ደግሞ በዓል ነውና እንኳን አደረሳችሁ ለማለት ነው። አሁን በድጋሚ እንኳን ለጌታችንና ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ትንሣኤ በሰላም አደረሳችሁ አደረሰን። የሰማነውን በልቦናችን ጽላት ጻፍልን። አሜን።